ይቺ ትንሽ ልጅ የአንድን ሰው ሞት መቼ እንደሚከሰት ማየት ትችላለች። አንድ ቀን ከእናቷ ጋር አንድ ቦታ እየሄደች ሳለ በአንዲት ሴት ራስ ላይ አንድ እንግዳ ቁጥር አየች። ይህችም ሴት በደቂቃ ውስጥ እንደምትሞት የሚያመለክት ነበር። ስለዚህ ልጅቷ ሴቲቷን ምን አይነት ህመም እንዳለባት ጠየቀቻት። ይህንን የሰማችው የልጅቷ እናት ዝም እንድትል ካሰኘቻት በኋላ ለሴቲቱ ይቅርታ መጠየቅ ጀመረች። ለልጇም እንዲህ አይነት ጥያቄ እንዳትጠይቅ ነገረቻት። ነገር ግን እናቲቱ ይህንን እንደተናገረች አንድ ትልቅ የአበባ ማስቀመጫ በሴቲቱ ራስ ላይ ወድቆ ወዲያውኑ ገደላት። ቆየት ብሎም እናትየውና ልጇ በአውሮፕላን ውስጥ እያሉ ልጅቷ በሁሉም ተጓዦችና ሰራተኛ ራስ ላይ ያንን ቁጥር ማየት ጀመረች። ልጅቷም ይህንን ስታይ በአውሮፕላን ውስጥ ያሉት ሰዎች ሁሉ በቅርብ እንደሚሞቱ ተረዳች። እናቷ ይህንን ባወቀች ጊዜ ሁሉም ከአውሮፕላን እንዲወርዱ ነገረቻቸው። ነገር ግን ማንም አላመናትም። አብራሪው ሁከት በመፍጠራቸው ምክንያት ከአውሮፕላን እንዲወጡ ማድረግ ጀመረ። ነገር ግን በዚያ ቅጽበት አጠገባቸው ተቀምጦ የነበረው ዋና ስራ አስፈጻሚው ይህንን ተመልክቶ እሱም ከአውሮፕላን መውረድ እንደሚፈልግ ለአብራሪው ነገረው። ይህንን ያዩ ሰዎች ሁሉ በዋና ስራ አስፈጻሚው ላይ ማሾፍ ጀመሩ። ነገር ግን ዋና ስራ አስፈጻሚው ችላ በማለት ከእናትየውና ከልጅቷ ጋር ከአውሮፕላኑ ወረዱ። ይሁን እንጂ አውሮፕላኑ ተነስቶ ብዙም ሳይቆይ ችግር አጋጠመውና ተከሰከሰ። በውስጡ የነበሩትም ሁሉም ሞቱ። ዋና ስራ አስፈጻሚው ይህንን ሲያውቅ በጣም ደነገጠ።